ሰላም ሰላም ጤና ይስጥልን የኛ ቤት ዩቲዩብ ተከታታዮች እንዴት ሰነበታችሁ? ባላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁኝ። እንዲህ ያማረና ቆንጆ የሆነ ትክክለኛ የዶሮ ወጥ አሰራር ካገነጣጠሉ ጀምሮ እንዴት አድርጌ እንደምሰራ አሳያችኋለሁኝ። አብራችሁኝ ከኔ ጋር እንደምትሆኑ ተስፋ አደርጋለሁኝ። ወደ አሰራሩ እንሂድ። እዚህ ጋር እንደምታዩት ዶሬን እየለበለብኩ ነው ማለት ነው። ሽሮ ቀብቼ ምን ብዬ ልብልብ እያደረኩት ነው ማለት ነው። ቆዳውን በተለይ ቆዳውን የምንጠቀመው ከሆነ በሽሮ ልብልብ አድርገን በጣም ነው የሚጣፍጠው። ለማጠብም ምን ለማለትም ቆሻሻውም ቶሎ ለመነሳትም ይጠቅማል ማለት ነው። ይሄ እንግዲህ በድሮ ጊዜ እናቶቻችን እንዲህ ያደረጉ ነው የሚሰሩትና እኔም ያሁኑ የዶሬ አሰራር ልክ በትክክለኛው መንገድ በዚህ መንገድ መስራት አለብኝ ብዬ ተነስቻለሁ ማለት ነው። ዶሬን እንደዚህ አድርጌ በእሳት ልብልብ ካደረኩኝ በኋላ ቆንጆ አድርጌ ገነጠልኩኝ ማለት ነው። እና በተለይ ቆዳው ለመነሳት ይቀላል እንደዚህ በእሳት ሲለበለብ ማለት ነው። እንግዲህ ዶሬን በአማረ ሁኔታ ግንጥልጥል አድርጌ ከጨረስኩኝ በኋላ ደሞ እንዲለቅልኝ መጀመሪያ በውሃ ነው ማጥበው። ከዛ በኋላ ጨው፣ ሎሚ አድርጌ እዘፈዝፋለሁ ማለት ነው። በነገራችን ላይ የኢሮፕ ዶሮና ያው የሀገር ቤት ዶሮ አንድ አይነት አይደለም። የሀገር ቤት ዶሮ በጣም ጠንካራና ቆንጆ ነው። የኢሮፕ ግን ያው በብዛት ጠንካራ ነው ብለን የምንገዛውም በብዛት በረዶ ላይ ስለሚቀመጥ ስጋው ልስልስ ያለና ቶሎ የመብሰል በውሃ ብቻ ራሱ በጥስጥስ የማለት ባህሪ ስላለው ወዲያው ነው እኔ አጥቤ በደንብ ሙልጭ አድርጌ ለብዙ ሰዓት አልዘፈዘፍኩትም። ልክ እንደ ሀገራችን እንደ ኢትዮጵያ ማለት ነው። ግማሽ ቀን ወይም ደግሞ አንድ ቀን ሙሉ አልዘፈዘፍኩትኝም። 1-2 ሰዓት ነው የዘፈዘፍኩት ማለት ነው። ምክንያቱም ስጋው ብጥስጥስ እንዳይል። እንግዲህ እዚህ ጋር እንደምታዩት በደንብ ዶሮዬን እያጠብኩኝ ነው። በቢላ እንደዚህ ስብስቡንም እያወጣሁኝ ነው ማለት ነው። ቆንጆ አድርጌ አጥቤዋለሁኝ። ከዛ በደንብ ከጸዳልኝ በኋላ ወደ የሰራሁት ሶስ ቆንጆ አድርጌ ያቆላላሁት ሶስ ውስጥ እጨምራለሁኝ ማለት ነው።
እንግዲህ እንደምታዩት እዚህ ጋር ሶሴ በጣም የሚያምር ከለሩ ቆንጆ የሆነ ጥፍጥ ያለ በስሏል ማለት ነው። አሁን እንግዲህ እዚህ ጋር ዶሮዬን በቢላ ሰንጠቅ ሰንጠቅ እያደረኩኝ እጨምራለሁ ማለት ነው እስከሚበስልልኝ ድረስ። ሁሉንም ዶሮ እንደዚህ ሰንጠቅ ሰንጠቅ አድርጌ ከጨመርኩኝ በኋላ ልክ እናቴ እንደምታደርገው ቆዳውን ከላይ ሸፈን አድርጌዋለሁኝ። በጣም ነው የሚጣፍጠው። እናቴን ለማስታወስ ነው። እውነት እሷ የምትሰራው ዶሮ በጣም ነበር እጅ የሚያስቆረጥመው እና የዛሬ የዶሮዬ አሰራር ልክ እንደ እናቴ አድርጌ ከእሳት መለብለብ ከማጠቡ ከምኑ ከሁሉም ነገር አድርጌ ነው የሰራሁት ማለት ነው። እንደምትወዱት ተስፋ አድርጋለሁኝ። ዶሮዬ በጣም ጣፍጦ ቆንጆ ሆኖ እጅ የሚያስቆረጥም ዶሮ ነው የበላ ነው። እናንተም እንደምትወዱት ተስፋ አድርጋለሁኝ። እንግዲህ እናንተም በየቤታችሁ ይሄንን አሰራር ሞክሩትና አስተያየታችሁን ጻፉልኝ። ሁልጊዜ ለምታበረታቱኝ አይዞሽ በርቺ፣ ለምን ጠፋሽ እያላችሁ ኮመንት ለምትጽፉልኝ በሙሉ እጅግ በጣም አመሰግናችኋለሁ፣ እወዳችኋለሁ። ሁልጊዜ አብሮነታችሁ አይለየኝ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላም ሁኑልኝ።